بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله الكريم سيدنا ونبينا وقرة أعيننا نبي الهدى والرحمة. نشهد أنه قد بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات ربي وسلام عليه. وبعد، معاشر الإخوة والأخوات، أحييكم بتحية الإسلام الخالدة، تحية أهل الجنة في الجنة، ألا وهي السلام عليكم ورحمة الله وبركاته. حياكم الله وبياكم، تقبل الله مني ومنكم صالح الأعمال. أسأل الله ربي رب العرش الكريم أن يتقبل منا صالح الأعمال وأن يتجاوز عنا كل السيئات، إنه ولينا على ذلك ومولاه. ባለፉት ሁለት ሳምንታት በተከታታይ ስለ ወቅታዊ ጉዳይ ነበረ ስናነሳ የነበርነው። አሁንም ቀጣዩ የዛሬውም ወቅታዊ ጉዳይ ከአቂዳ አሁንም ወጣ ብሎ ያው አቂዳ ነክ ጋር ተያያዘ ሆኖ ነገር ግን ከትምህርታችን ከደርሳችን ወጣ ብለን አሁንም ስላለፉት ወይም በዚህ ሳምንት ውስጥ የነበሩት ክስተቶች የምናነሳ እንሆናለን። የዛሬው እንደምታውቁት ያው አልহামዱሊላህ ወሽኩር ሊላህ ባለፈው ሳምንት አመስግኑ ብያቸዋለሁ። ይሄን መንግስት ማመስገን አለብን። አሁንም አልহামዱሊላህ ወሽኩር ሊላህ። እኔ ፖለቲከኛ አይደለሁም፣ የፖለቲካ ሰው አይደለሁም። انا لست سياسي። እኔ መንግስት ስል ምናልባት ፖለቲካ ነው ብላችሁ እንዳትወስዱ። አሁን ያለው ወቅታዊ ጉዳይ እጅግ በጣም የሚያስደስት ነው። ባለፈው አዋርድ ቲክቶክ አዋርድ ተብሎ ያየነው ነገር አይተናል። ሴት ራቆቷ መታ ለህዝብ የታየበት አይተናል። ለህዝብ ሁሉ ተሸላሚዎችም ሆነዋል፣ መኪናም ተሰጥተዋቸዋል። አንደኛ ተብሎ ማለት ነው። ምን እንደቀየሩ አናውቅም፣ ምን እንዳደረጉ አናውቅም፣ ምን የትኛው ጄኔሬሽን እንደቀየሩ አናውቅም። የትኛው ህዝብ ልጆች ወይም ለሰው ልጅ ትምህርት የሰጡትን አናውቅም። ላኪን ተሸልመዋል። ለዚህ ነው መንግስታችንን ማመስገን አለብን። በቀጥታ እንዲጣራባችሁ ከዛም በኋላ ከሀገሪቱ ከህዝቡ ባህል ያፈነገጠ አኽላቅ ليس اخلاق اسلاميه ولا اخلاق انسانيه የሰው ልጅ አኽላቅ እንዳልሆነ በማረጋገጥ እነዚህን ተመርጦ ወይም ተለቅሞ ነው እስር ቤት ይከተታቸው። ይሄ ብቻ አይደለም፣ የሚያጅበው ነው? እየቀጠለ ነው። እነዛ እየተሳሳሙ እየተቃቀፉ በቲክቶክ ላይ ሲለቁ የነበሩት እነሱም እየተለቀቀሙ እስር ቤት እየከተተዋቸው ነው። አልহামዱሊላህ በሉ። نحمد الله ونشكره። ይሄ ትልቅ ነገር ነው። ورب الكعبة والله الذي لا اله غيره በጣም ትልቅ ነገር ነው። ምክንያቱም እንደዚህ አይነት የወረደ እጅግ በጣም የወረደ የሆነ አካሄድ ወይም የወረደ ምንድነው የሚባለው ብልግና ፍሽ እንደዚህ አይነት ድርጊት መንግስት እርምጃ ወስዶ በቀጥታ እነዚህ ሰዎች እስር ቤት እንዲገቡ ማድረጉ ወላሂ ትልቅ ነገር ነው። ወፋይታ የምናገኝበት እንደዛ ብልግና በሚዲያ በሶሻል ሚዲያዎች በሚለቀቅበት ሰዓት እንደዚህ ዝም የሚል መንግስት አይደለም ያለን። ስርዓትን የሚያስከብር መንገድን የሚያስይዝ አንድን ነገር ሰዎችን ስሜት የሚነካ ፉሕሽን ለማስተላለፍ ወይም ለማሰራጨት እነዛ ብልግናዎችን ለማሰራጨት የሚነሳሱት እነዚህ 666ዎች
እነዚህ የሰይጣን አምላኪዎች እነዛ ወንድ ለወንድ የሚገናኙ ቀውም ሉጥ አልምስሊሚን እነዛ ሴት ለሴት የሚገናኙ የነበሩ ሰዎች እነዚህን መስመር ያሳዟቸው ነው። አላሁ አክበር አላሁ አክበር አላሁ አክበር። ይሄ ነው መንግስት ማለት፣ ይሄ ነው ስርዓት ማስከበር፣ ይሄ ነው። እኔ አላህን ሙፈራ ከሆነ እኔ ብልግና ለማድረግ ጥረት እያደረኩ ያለው አንዷ ራሷን አገላልጣ የምታሳየን ከሆነ ከዛ በኋላ እኔ መናገር ማልችል ከሆነ ሁላችን ነው የምንዘፈቀው። እዛ ባለፈው ሳምንት ተናግራለሁ። الشر يوم ሸር ሲመጣ አንድ ላይ ነው የሚያገበሳብሰው። ወናግር الخير خير በሚባል ነገር እያንዳንዱ በስፋይ ነው የሚመጣው። ኢዘን ይሄ ነው